ብዙ ሰዎች የስኳር ህመም የአዋቂዎች ችግር ብቻ ይመስላቸዋል። በሺዎች የሚቆጠሩ ህጻናትና ወጣቶች አይነት 1 ከሚባለው የስኳር ህመም ጋር ይኖራሉ። ከሀገራቸው ውጪ ለሚኖሩ ቤተሰቦች ደግሞ ይህ ጉዞ ይበልጥ አስቸጋሪ ይሆናል። ባለመዱት የጤና አጠባበቅ ስርዓት መጓዝ፣ ብዙ እንቅፋቶችን መሻገር እንዲሁም አግባብ ያልሆኑ መድሎችን መቋቋም ይጠይቃል። የእነዚህ ልጆች ህይወት ከእንቅልፍ እንደተነሱ ከሚደረግ የስኳር መለካት እስከ መኝታ ሰዓት የሚፈጠር የስኳር ማነስን መከላከል ያልተቋረጠ ዕለታዊ ትኩረት፣ ጥንቃቄና ድጋፍ ይፈልጋል። በኢትዮጵያውያንና በኤርትራውያን ወላጆች እንዲሁም ባለሙያዎች ትብብር ወደ ተመሰረተው 50 ሎሚ ድርጅትና ዩቲዩብ ቻናላችን እንኳን በደህና መጡ። እኛ የዚህ ድርጅት መስራቾች የስኳር ህመም በልጆችና በቤተሰቦቻቸው ላይ የሚያመጣውን ተጽዕኖ ከማንም በላይ እንረዳለን። ይህ ህብረት የተጀመረው በአሜሪካን ሀገር በጆርጂያ ግዛት ውስጥ እርስ በርስ ለመደጋገፍ በምንገናኝ ጥቂት ቤተሰቦች ነበር። እንደ አውሮፓውያን አቆጣጠር በ2019 ከከተማችን ባለፈ በፌስቡክ አማካኝነት ሌሎችን ቤተሰቦች ማካተት ጀመርን። በአሁኑ ሰዓት ይህ የፌስቡክ መረዳጃ ግሩፕ በዓለም ዙሪያ ያሉ ከስኳር ጋር የሚኖሩ ልጆችን የሚያሳድጉ ኢትዮጵያውያንና ኤርትራውያንን የሚያገናኝ ትልቅና ብቸኛ መድረክ ሆኗል። እንደ አውሮፓውያን አቆጣጠር በ2023 በፈጣሪ እርዳታ በእናንተ ድጋፍና በእኛ ቁርጠኝነት 50 ሎሚ ለትርፍ ያልተቋቋመ ድርጅት ሆኖ ተመዝግቧል። ዓላማችን ከአይነት 1 የስኳር ህመም ጋር የሚኖሩ ልጆችና ቤተሰቦቻቸውን ማበረታታት ነው። 50 ሎሚዎች ለለውጥ ሳንታክት እንሰራለን። ለልጆቻችን ብሩህ የወደፊት ተስፋ እናያለን። የቤተሰብ አባላትን እናበረታታለን፣ ድጋፍና ተስፋ እንሰጣለን። ወጣቶችን በንጹህ ልብ እንመራለን፣ ተስፋና እድል በፊታቸው እንዳለ እንዲያዩም እንረዳቸዋለን። ከቤተሰቦች ጎን እንቆማለን፣ ጠንካራ የእርስ በርስ ትስስርን እንፈጥራለን። ለለውጥ ድምጽ እንሆናለን፣ የተሳሳቱ አመለካከቶችን፣ ፍርሃትን እና መገለልን ለመቀነስ እንተጋለን። ግንዛቤን በመፍጠር ከስኳር ህመም ጋር የሚኖሩትን የሚያቅፍና የሚደግፍ ህብረተሰብን እንፈጥራለን። ኑ አብረን እንስራ። ከስኳር ጋር መኖር ችሎታን ፈጽሞ እንደማይገድብ፣ ተስፋን እንደማያጠፋ ለማህበረሰባችን እናሳይ። ህጻናትና ወጣቶች ላይ ስለሚከሰት የስኳር ህመም በብዙ ማስተማር አለብን። ለዚህም ነው ይህንን ዩቲዩብ ቻናል የጀመርነው። እውነተኛ ታሪኮችን፣ የባለሙያ ምክሮችን እንዲሁም ሌሎች ተጨማሪ ትምህርቶችን በዚህ ቻናል ይጠብቁ። 50 ሎሚ ለአንድ ሰው ሸክም፣ ለ50 ሰዎች ግን ጌጥ ነው። ስለ ትብብራችሁ፣ ስለ ድጋፋችሁ እናመሰግናለን። ሰብስክራይብ ያድርጉ፣ ይሳተፉ፣ የለውጡ አካል ይሁኑ።